በቃና ቲቪ በሚታየውና በብዙሃን ዘንድ ተወዳጅነትን ባተረፈው እህል ውሃ ድራማ ላይ ያንን የአስከፊ የ5 ዓመታት ኮማ አሸንፎ ሕይወቱን ለመቀጠል የሚታገለውን ቶፕራክን ሁላችንም እናውቀዋለን። በደማቅ ትወናውና ስሜት ገላጭነቱ የብዙዎችን ልብ የገዛው ይህ ተዋናይ ግን ከካሜራ ጀርባ ያለው እውነተኛ ማንነቱ ማን ነው? ዛሬ በዚህ ቪዲዮ የቶፕራክን ወይም ደግሞ በትክክለኛ ስሙ ኦስማን ኦይዲን የተባለውን የቱርክ ተዋናይ እውነተኛ የህይወት ታሪክ፣ የቤተሰብ ሁኔታ፣ ሚስጥራዊ ያለፈ ህይወቱን እንመለከታለን። የዚህ ድንቅ አክተር አድናቂዎች ከሆናችሁ ኮመንት ላይ አንድ ቁጥርን አስቀምጡልኝ። ኦስማን ኦይዲን የተወለደው እንደ አውሮፓውያኖቹ አቆጣጠር በ1986 በቱርኳ መለስተኛ የባህር ዳርቻ ከተማ በሆነችው በኢዝሚር ሲሆን በልጅነቱ ትወና ምርጫው አልነበረም። እንዲያውም ኦስማን በጣም ጎበዝ ፕሮፌሽናል የእግር ኳስ ተጫዋች ነበር። ነገር ግን አንድ ቀን ህይወቱን ሙሉ የቀየረ አደጋ ደረሰበት። ይህም አደጋ ለአንዴና ለመጨረሻ ጊዜ ከእግር ኳስ ህይወት ራሱን እንዲያገል አደረገው። ቶፕራክም ህይወቱን አዲስ መስመር ለማስያዝ ተገደደ። ልክ በድራማው ላይ እንዳለው ቶፕራክ ኦስማንም ተስፋ አልቆረጠም። ወደ ኢስታንቡል በመሄድ የኮሌጅ ትምህርቱን የተከታተለ ሲሆን በኢንተርናሽናል ሎጂስቲክ የመጀመሪያ ዲግሪውን ማግኘት ችሏል። ነገር ግን የቶፕራክ ማራኪ ቁመና በቢሮ ውስጥ ተዘግቶ እንዲቆይ አልፈቀደለትም። በቤተሰቦቹና በጓደኞቹ ግፊት ወደ ሞዴሊንግ ዘርፍ እንዲቀላቀል ሆነ። በመቀጠልም ፌኖመን በተሰኘው የሪያሊቲ ሾው ላይ በመሳተፍ ዝናን ሊያተርፍ ችሏል። ኦስማን ትወናን ሀብሎ የጀመረው ኦስማን ትወና 2017 ቱርክ ማሊ በተሰኘው ነገር ግን ትልቅ ዝናን ያተረፈው በ2020 በመላው ዓለም ታዋቂ በሆነው ኤምኔት በተሰኘው ፊልም ሲሆን ኤምኔት በዚህ ድራማ ላይ ሰሊም የተሰኘውን ከ200 በላይ ክፍሎች ላይ ከ200 ችሏል። ይህም በአውሮፓ በአፍሪካ በመላው ዓለም እንዲታወቅ ረድቶታል። ታዲያ ቶፕራክ በዚህ ድራማ ላይ ያሳየውን ድንቅ ችሎታ አሁን በሀገራችን ተወዳጅ በሆነው እህል ውሃ በተሰኘው ድራማ ላይ እንዲተውን በር ከፍቶለታል። አሁን ደግሞ ሁሉ ሰው ወደሚጠይቀው ጥያቄ እንለፍ። ኦስማን ኦይዲን ባለቤቱ ማናት? ስንትስ ልጅ አለው? ይህ ድንቅና መልከ መልካም አክተር ምንም እንኳ ዝነኛና ታዋቂ ቢሆን ልጅም ሆነ ትዳር ያልመሰረተ ሲሆን አሁን ላይ ትኩረቱን በስፖርት በሙያውና በተለያዩ ጉዞዎች ላይ በማተኮር ይገኛል። ውድ የቻናሌ ቤተሰቦች ከኦስማን ኦይዲን ትወናዎች እጅግ በጣም ያስደነቃችሁና የወደዳችሁት የትኛው ነው? በኮመንት ላይ ያሳውቁኝ። ቀጣይ በፊዳን የህይወት ታሪክ እስክንገናኝ ድረስ ቸር ሰንብቱ።